ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሁላችሁም እንደምታውቁት አመት በዓል ነው። የበዓሉ ዋዜማ ነው። የበዓሉን ዋዜማ ደግሞ በማስመልከት ያው እኛም በበዓል ልብስ ከች ብለናል ማለት ነው። ባለን በበዓል ልብስ ከች ብለናል። እንኳን ለ2012 በሰላም አደረሳችሁ እያልን እዚህም 2020 ይመጣል። 2020 ደግሞ እዚህም ይመጣል። ያው ኢትዮጵያ ደግሞ ነገ 2012 ስለሚሆን በዓሉ እንግዲህ ነገ ነው። አብዛኛው ሰው ግን አሁን በጣም እየፖስተ ምናምን ያው እኔ ግራ ገብቶኛል። በዓሉ አንዴ ትላንት ነው አንዴ ዛሬ ነው ከትላንት ወዲያ ምናምን ስለሽ እየፖስተ ማለት ነው የሚመስለው። በቃ ያው ደስ የሚለው በቀኑ ለቀን ስትባባይ ነው እንኳን በቀኑ እንኳን ያ ግን ከዛም አንድ ቀን ሲቀር ይመስለኛል ኖርማል ነው ይመስለኛል በእኛ እንትን እንጃ አይዶ ነው ወይ እንኳን አደረሳችሁ። ያ ግን ቀኑ ሲደርሰስ እንኳን አደረሰ ያው ነው እንኳን አደረሳችሁ እንኳን አደረሰ ግን ያው በቀኑ እንደ አንድ ቀኑ እንደ ዛሬ አሁን ለነገ ችግር የለውም ማለት ነው። ያው ግን እኛው ሁሌም እንደዛ ነው የምንለው ይመስለኛል። ለማንኛውም እንኳን አደረሳችሁ ብለናል ለመላው የኢትዮጵያ ሕዝብ በሙሉ እንኳን ለ2012 በሰላም አደረሳችሁ። ለዚህ ለ2012 እንግዲህ ለውጥ እኔ በበኩሌ ለውጥ እመኛለሁ። ሀገራችን ላይ ሰላም እንዲወርድ እመኛለሁ። ከምንም በላይ ደግሞ ላይክ በከባበር በተሳሰብ መረዳዳት ልክ እንደ ድሮ ባህላችን የድሮ አስተሳሰብላችሁ ለሰው ያለን አስተሳሰብ እንደዛ ሰው ማዘን መረዳት ምናምን መግባባት ነገር እመኛለሁ። እና ያው አንተ ምን ትመኛለህ? ያው አዲስ አመት ያው 2011 አልፏል። እንግዲህ 2011ን እንደዚህ ወርውረን 2012ን እንደዚህ እንቀጥላለን ማለት ነው። ስለዚህ 2012 እንግዲህ ሁሉም በፍቅር በሰላም ኢትዮጵያም በፍቅር እንድትኖር ያው ሁላችንም የምንመኘው ነው እንዲሆንም እንፈልጋለን። ሁላችንም በአንድነት ኢትዮጵያን ወደ ላይ ማሳደግ ነው ማለት ነው። ከፍ ማለት ማድረግ አለብን። ኢትዮጵያን ማስጠራት አለብን። ስለዚህ በዚህ አጋጣሚ ሁላችንም ያቅማችንን የበኩላችንን እንወጣ ማለት ነው እንላለን ማለት ነው። 2012 አዲስ እስከሆነ ድረስ እኛም አዲስ ነው መሆን ያለብን ማለት ነው። አዲስ አመት አዲስ አስተሳሰብ ማለት ነው። ግን ነው ለዚያም አባባል ይገባል። እናንተም ያው የራሳችሁን አስተዋጽኦ ማድረግ አለባችሁ ማለት ነው። ያው ሁሉም ከራሱ መጀመር አለበት። ዛሬ እንግዲህ ያው በዓል እንደመሆኑ መጠን ሁላችንም ከጥሩ አስተሳሰብ ከጥሩ ህሊና ከጥሩ ለውጥ እንመኛለን ለ2012 እና ሁሉም ሰው ከራሱ ነው የሚጀምረው። እንግዲህ እኔም ከራሴ ነው የምጀምረው ከማንም ልጀምር አልችልም። 2012 አዲስ አመት እንደሆነ መጠን እንደመሆኑ መጠን ያው አንቺም እኔም ከራሴ ጀምራለሁ ማለት ነው። በዚህ አጋጣሚ 2012 ለሁላችንም አዲስ አመት መልካሙን እየተመኘው ለ2012 ደግሞ የምመኛቸው ነገሮች በውስጤ እንዳሉ ሆኖ ያንንም ነገሮች ደግሞ ለማሳካት ያው የበኩሌን አስተዋጽኦ አደርጋለሁ ማለት ነው። በዚህ አጋጣሚ መቼስ ከ2011 ወደ 2012 ለመሸጋገር በውስጥ የሆነ ነገር ይዞ አይሸጋገርም። ሰው አዲስ ነገር ከፈለገ ለውጥ ከፈለገ ጥሩ አስተሳሰብ እንዲኖረው ከፈለገ ለሰው ማዘን መግባባት ወይም ደግሞ በጎ ነገር ማድረግ ከፈለገ መጀመሪያ ያሉትን ነገሮች አጣርቶ ነው ወደ አዲስ ነገር መግባት ያለበት ብዬ ነው ማስበውና በዚህም አጋጣሚ ደግሞ በዛሬው ቀን የእናቴ ልደት ነው እና ከዚህ በፊት ሁሌ እንኳን አደረሰሽ ኮንግራቹሌሽን ወይ ደግሞ ሃፒ በርዝዴይ ላት ነበረ ያለኝን ነገር አደረግ ነበር። ላይክ ኖሮኝ ስላችሁ ያው ገንዘብ ሰው በገንዘብ ነገር እቃ ገዝቶ እንደማድረግ ሳይሆን ለምሳሌ በቃ ካርድ የለም ሃፒ በርዝዴይ ካርድ ምናምን ነገር ወይ ደግሞ የሆነ በቃ መንገድ ላይ ከትምህርት ሲመጣ ማግኘት ነገር ይዤ ቤት ገባ ነበር ማለት ነው። ያው በዚህ አጋጣሚ ያው ዛሬ እንኳን አደረሰሽ እንኳን በድጋሚ ተወለድሽ እንኳን በሰላም ተወለድሽ ነው የሚባለው። ብቻ ሃፒ በርዝዴይ ለማለት መኛለው ማለት ነው። በዚህም አጋጣሚ ከልቤ ይቅርታ መጠየቅ ፈልጋለሁ ከልቤ ማለት ነው። ተነስቼ ይቅርታ መጠየቅ ፈልጋለሁ። ምንም ይሁን ምንም ጣትን ልቆርጥ አልችልም ይባላል በአማርኛ አባባልና ምንም ይሁን ምንም እሷም እኔን ልቆርጠኝ አልችልም እኔም እሷን ልቆርጣት አልችልም። የፈለገ ነገር ቢያጋጥመንም ቢፈጠርም በማላችን ግን ሁለታችንም ደማችን ያገናኘናል። እሷም እንደ እናትነቷ እኔም እንደ ልጅነቴ የሚያገናኝ ነገሮች ብዙ አለና ከጥቁሩ ነገር ብዙ ያሳለፍናቸው ነጭ ነገሮች ማስታወስ አለብን ብዬ ነው ማስበው። ያ ማለት ትንሽ ከተፈጠረችው መጥፎ ነገር ይልቅ ጥሩ ብዙ ያሳለፍነው ነገር አብረን ያሳለፍነው ነገር ብናስብ ለጥሩ ለውጥ
ያመጣል ብዬ ስለማስብ ነው። በዚህ አጋጣሚ እንደ እናትነትሽም በጣም ካስቀየምኩሽ በጣም ይቅርታ ማለት ፈልጋለሁ። አሳድገሽኛል፣ በርግጥ በደንብ አሳድገሽኛል። ካጠገቢም እንደምፈልገውም ካጠገቢም ባይሆንም አሳድገሽኛል። ሲቀጥልም ደግሞ እዚህ ለመምጣት ብዙ አስተዋጽኦ አድርገሻል። እኔና አንቺም የተገናኘነው ያው ባታመጣሽ ነው ሀገር ቤት አገኘ ነበር ሀገር ቤት እና ያው ብዙ አስተዋጽኦ አድርገሽልኛል። ያንን አልካድኩም፣ ያንንም ልክድም አልችልም። እውነት የሆነ ነገር ነው። እንደ ሌሎች ወላጆችም ያው ማንኛውም ሕፃን ልጅ ካጠገቡ ወላጆች ሆኖ እንዲያሳድጉት የሚመኙ ልጆችም አሉ። እንደዛም ባይሆንም ግን በሩቅም ቢሆን አሳድገሽኛል። ያንንም ደግሞ አልክድም እና ለዛ ሁሉ በጣም ነው የማመሰግነው። ለዛሬም እዚህ እስክደርስ ድረስ ያለሽ አስተዋጽኦ ባንቺ ነውና ለሁሉ ነገር ከልብ ያመሰግናለሁ። በዚህም አጋጣሚ ደግሞ በጣም ይቅርታ ጠይቃለሁ ካስቀየምኩሽ። ለተናገርኩት ነገር ሁሉ ከልብ ይቅርታ ጠይቃለሁ እና ብዙ አስተዋጽኦ አድርገሻል። ማንኛውም ሕፃን ልጅ እንደሚመኘው እኔም እመኛለሁ እናቴ ካጠገቤ ሆና ብታሳድገኝ የሚል ያ ግን ሁሉም እንደ ህይወቱ ነው። ሁሉም እንደ ህይወቱ ይወስናል። ሁሉም ከህይወቱ የሚወጣበት ምክንያት አለው። ያንን ምክንያትም ደግሞ እኔ ሳልረዳ ቀርቼ አይደለም፣ ግን ሕፃንም ስለነበርኩ የዘሳት ምናልባት ላረዳ እችላለሁ። ግን በዚህም ሆነ በዚያም እዛም ሆንሽ እዚህ ኢትዮጵያም ነበርሽም ጀርመን ነበረችም አሳድገኛለች። ኬትም ሆነ ኬትም ዋናው እኔ ፍቅር ነበር የምፈልገው። ገባ? አሁን ለምሳሌ በቃ ምንም ለማሳደግም ፍቅር ነበር በብዛት የሚያስፈልገው። ግን እንደዛም ሆኖ ለፍቅር ያረክሽ መስዋዕትነት አለ፣ እሱንም አልክድም እና ያ ብቻ ምንም ታድጓል፣ ተኖሯል፣ እዚህ ተደርሷል። ለዚህ ሁሉ ደግሞ አስተዋጽኦ ደግሞ አድርገሻል እና ለዛም ከልብ ያመሰግንሻለሁ አዳኮ። ሲቀጥልም ደግሞ ካስከፋዎች ይማርክ እና በመቀጠልም ደግሞ ካስከፋዎሽም ዛሬ አዲስ አመት ነው፣ ዛሬም ደግሞ ልደትሽ ነው እና ምንም ቢሆን ምንም ደግሞ ጥሩ ብዙ ነገር አሳልፈናል። ያንን በማሰብ እንግዲህ ያንን ከግምት ውስጥ በማስገባት ያው ይቅርታ ብታርግልኝ ደስ ይለኛል። እኔም ይቅርታ ጠይቅሻለሁ ማለት ነው። በዚህ አጋጣሚ መልካም ልደት እመኝልሻለሁ። እንዳሰብሽው እንደተመኘሽው እንደፈለግሽው ደስ የሚል ኑሮ እንድትኖሪ እመኝልሻለሁ። ደስ የሚል ጊዜ ቆይታ ልደት እንድታከብሪ እመኝልሻለሁ ማለት ነው። ያ ይሄንን ለማለት ነው። ለእናንተም ደግሞ ለኢትዮጵያን እንኳን በሰላም አደረሳችሁ። ነገም በዓል ነው እንግዲህ ሁላችሁም ከቤተሰቦቻችሁ ጋር ሆናችሁ እንደምታከብሩ ተስፋ አደርጋለሁ። በውጭም ዓለም ላይ ያላችሁት እንግዲህ በተቻላችሁ አቅም ከራሳችሁም ጋር ቢሆን ከጓደኞቻችሁም ጋር ቢሆን ብቻችሁንም ቢሆን በተቻላችሁ አቅም አዲስ አመትን በአዲስ ነገርና በአዲስ ልቦናና በአዲስ ህሊና ብታከብሩ ደስ ይለኛል። በአዲስ መንፈስ በአዲስ ደስታ ማለት ነው። ያለፈውን ያው በይቅርታም ቢሆን በሌላም ነገር ቢሆን ሸኝታችሁ ወደ አዲስ ላይፍ እንደሚባለው ማለት ነው ወደ 2012 እንድንሸጋገር ነው ማለት ነው። እኔም እንኳን ተወለድሽ፣ መልካም ልደት ይሁንልሽ። አሜን። እና በዚህ አጋጣሚ ደግሞ በጣም ከልቤ ማመስገን የምፈልገው እንደ ሁለተኛ እናት ልላት እችላለሁ። ማመስገን የምፈልገው ትልቅ ሰው አለ። እኔ እንዲያስማም ልጥቀስ አላውቅም፣ ብቻ ሰብሊ ትባላለች እና ሰብልዬ በጣም ነው ማመሰግንሽ፣ ከልቤ ነው ማመሰግንሽ። በቃ እስከዛሬ ማንም ያላሰበውን ሳይሆን ያላረገውን ያረግሽው ማለት እችላለሁና ለመልካም አስተሳሰብሽ ለመልካም ምክርሽ እንደ ልጅሽ ስለመከርሽኝ በጣም ነው ማመሰግንሽ። በጣም ነው የምወድሽ። ከነ ልጆችሽ ያኑርልኝ፣ እድሜ ይስጥሽ እና በቃ ብዙ ነገር ነው የምመኝልሽ። እግዚአብሔር ብቻ ካንቺ ጋር ይሁን። በጣም ነው ማመሰግንሽ፣ ብዙ አስተዋጽኦ አንቺም ስላረግሽ ማለት ነው። እና በዚህ አጋጣሚ ደግሞ ፋኒዬ ማመስገን ፈልጋለሁ። ምክንያቱም ብዙ ሰዎች ያው እንግዲህ የምትሉት ነገር ይኖራል። በርግጥ እናንተ እኛ ስትመለከቱ የምታስቡት ብዙ ነገር አለ። ግን ደግሞ ሁላችሁም ያሰባችሁ ትክክል ነው ማለት አይደለም። ምክንያቱም እውነታውን የምናውቀው እኛና እኛ ብቻ ስለሆነን ማለት ነው። በርግጥ ፋኒም ብዙ ነገር ሞክሯል ማለት እችላለሁ። በጣም ብዙ ነገር። ግን እኔ አንዳንዴ ጸባዬ ልክ እንደ እናቴ የድርቅና ጸባይ አለብኝ ማለት እሷም የሆነ የደረቅ ሲያን አላ ባመነችበት የምትጸና ነገር
ምንም ንቅንቅ ማተል ጸባይ ያለባት እኔም እንደዛ አይነት ነገር ጸባይ ያለብኝ ላይክ ሁለታችንም አለመሸነፍ ይሁን አይደል ነው ብቻ ጸባያችን አላቅም ሲገጣጣም ክራሽ ሊያረግ ይችላል ሊጋጭ ይችላል እንጂ እኔም ግማሽ የሆነ ጸባዩ በቃ ልክ እንደሷ ነው ገባ የሆነ ድርቅ የማለት ጸባይ አለብኝ ራሴን እዚህ ጋር ደረጽ የሆነ ፕሬዘንት ማድረግ አልፈልግም ድርቅ ካልኩ ድርቅ ነው የሚለው ግን አንዳንዴ ደግሞ ላይክ ታይም በገፋ ቁጥር ጊዜ በሄደ ቁጥር ደግሞ የምታገናዝቡት የሆነ ነገር ሊኖር ይችላል ወይ ደግሞ ንዴታችሁ በበረደ ቁጥር ሁሉም ነገር ያው ባለቀ ቁጥር የሆነ የምታስቡት ነገር ሊኖር ይችላል ብዬ አስባለሁና ያ ነገር ያው ከመድረቅ ወደ መርጠብ ሊያስተዋውር ይችላልና አጥቢያታለሁ ለማለት ፈልጋለሁ ያው እኔ ብዙ ነገር ጥሪ ያለው ሳምሪ አጥቢያታለሁ ታረቅ ምናምን ይቅርታ በያት ምናምን ታረቂ የፈለገ እሷ ያው ስሜታዊ ሆና ወይ ተናዳም ሊሆን ይችላል እና ምን ለማለት ነው ብዙ ሰው ይላል እንዴት ነው አንተ ምናምን የምትወዳት ከሆነ ከርናታ ጋር ነው ደረቋ እኔ ነኝ እንጂ ፋኒ አይደለም እዚህ ጋር ለሁላችሁም ለያንዳንዱ ሰው በጠየቀኝ ቁጥር ማስረዳት አይገባንም አንችልምም ግን በቃ ዛሬ ባህል ነው በባልም አዲስ የሆነ መንፈስ አዲስ የሆነ ጥሩ ልቦና አዲስ የሆነ ዜና ማምጣት ስለፈለግን ነውና እንደውም ከኔ በልጥ ሳይሆን እኔ እንደ ልጅ ሳይሆን ፋኒ እንደ ልጅ ነገር ነው እንደውም የሞከረው ገባ ማለት በቃ ብዙ ነገር ሞክሯል እኔ ለመገፋፋት አላ ወደ ከሷ ጋር ጥሩ ነገር ደረጃ ለማምጣት ለማግባባት ብዙ ነገር በኔ በኩል ሞክሯል ምክንያቱም እኔ እዚህ ጋር ደረቅ ስለሆንኩ ማለት ነው ግን ለእናንተ ደግሞ እንደዛ ብለን ኤክስፕሌን ማድረግ አይተጠበቅንም ምክንያቱም አንድ አይቻልም ለሁሉም ሰው ኤክስፕሌን ተደርጎ ሁለት ደግሞ ሁሉም የራሱ የሆነ አስተሳሰብ አለው በቃ ዲፈረንት የሆነ አስተሳሰብ አላችሁ ያን ሁሉ አጣምሮ ለእናንተ ማስረዳት በጣም ነው የሚከብደው ግን እዚህ ጋር ከኔ በልጥ እንደውም ፋኒ ሞክሯል እና እግዚአብሔር ብሎ ደግሞ አንድ ቀን ይገናኛሉ እሱንም ደግሞ እንግዲህ ታያላችሁ ማለት ነው እግዚአብሔር ብሎ እና በዚህ አጋጣሚ ሁለት ሰው ከልቤ ማመስገን እፈልጋለሁ ፋኒዬንና ሰብልዬን ምንም ቢፈጠር ምንም ከማድረግ ወደ ማርጠብ ለመለሱኝ ፋኒዬንና ሰብልዬን ቲንክ በጣም ነው ወዳችሁ እኛም በጣም እንወድሻለን የሰብልዬንም ነው እንደምትናገረኝ እኛም በጣም እንወድሻለን ሁላችሁም ባሉንላችሁ የተጣላችሁ ታረቁ የተቀያየማችሁም ያ ሰው ይቀበላችሁም አይቀበላችሁም ዋናው የእናንተ ልብ ንጹህ ይሁን ዋናው እናንተ ከልባችሁ ይቅርታ ጠይቁ ወይ ያስቀየማችሁን ይቅርታ በሉ የተቀየማችሁን ደግሞ ይቅርታ ተቀበሉ እንኳን እኛኮ እግዚአብሔርም እንደ በደላችን አይቆጥርብንም እንደ በደላችንም ቢሆን እንኳን ይቅርታ ስንል ይቅር ይለናል አይደለ ስለዚህ እኩል ማለት ነው አንድ ለባዶ ከምን እኩል መልካም 2012 ይሁን የ2012 አዲስ አመት ይሁንላችሁ ያላችሁ እንግዲህ በዚህ እንሰናበታችኋለን ነገም እንግዲህ ለተገናኝ እንችላለን ከትንሽ ወራት ደግሞ እዚህ ሀገር 2020 ይመጣል ከ4 ወር ነው ከ4 ወር በኋላ ይለያያል ወራችን የኢትዮጵያ ነዚህና ከ4 ወር ደግሞ እዚህ አዲስ አመት ነው የሚሆነው በዛም አዲስ አመት ደግሞ እንገናኛለን እንደገና አዲስ አመት ስንላችሁ ግራ እንዳይገባችሁ እዚህም አዲስ አመት ይመጣል ብዬ በሌላ ቪዲዮ ነገም ልንመጣ እንችላለን አይታወቅም ነገም ልታሳልፉ ትችላላችሁ ነገ ኦኬ ግን ነገ እንዴት እንደምናሳልፍ አላቅም ላይ ሐሙስ ቀን ስለሆነ ያው አንዳንዴ በጣም ነው የሚያስቀናው ባል ያ እሱ ነው የሚያናድ እዚህ ሀገር ቤትን ባል አያውቁም ቢያውቁም አክሴፕት አያደርጉም ላይክ ከትምህርት ሊቀር ነው ምክንያቱም ሀገሬ ባል ነው ስትል አክሴፕት አያደርጉም ሰዋት መምጣት አለበት ትምህርት ቤት እና ሁለታችንም ትምህርት አለን እሱ ያናደኛል አንዳንዴ ሳስበው በጣም የሚያናደው ሰው ባል ያከብራል ቅዳሜ ወይ እሑድ እናከብራለን ማለት ነው ስለዚህ መልካም በዓል ይሁንላችሁ እንወዳችኋለን ቻው ኢትዮጵያ ለዘላለም ትኑር ማለት ነው መልካም 2012 ባይ